ልጆቼን ምግብ ካስጀመርኩኝ በኋላ በስድስተኛው ቀን የሰጠኋቸውን ነው ማሳያችሁ። ዴይ 6 ላይ እኔ የሰጠኋቸው ፓርስናፕ ነው። በዚህ አጋጣሚ ደግሞ ይሄኛውን ቬጅቴብል ስሙን በአማርኛ ካወቃችሁት ኮመንት ላይ ያስቀምጡልኝ። እኔ ስላላወቅኩት ነው እዚህ ጋር ያልጻፍኩላችሁ። ከዛ እንልጠዋለን፣ ልጠን እንከትፈዋለን። ስታዩት ላይክ ካሮት ነው የሚመስለው። ይላል በጣም ጣፋጭ ነው፣ ሶፍት ነው። እንደዚህ ከከተፍኩት በኋላ ስቲመር ላይ ያደርገውና አንድ ብርጭቆ ውሃ ጨምሬ ነው ማበስለው እና እሳት ላይ ደግሞ የማቆየው ለ20 ደቂቃ ነው። እኔ ለማብሰል 20 ደቂቃ ነው ያቆየሁት፣ በጣም ሶፍት እንዲሆን ስለፈለግኩኝ ማለት ነው። እንደዚህ ካበሰልኩት በኋላ እንከፍተውና እናቀዘቅዘዋለን። ከቀዘቀዘልኝ መፍጫዬ ገለብጠዋለሁኝ። በመቀጠል ውሃ እናደርግበታለን። ያያችሁት ይሄንን ይመስላል። እንደዚህ ሶፍት ነው፣ በጣም ነው ደግሞ የሚጣፍጠው። ዴይ 6 ይሄን ይመስላል። ዴይ 7 ይቀጥላል።